የአማራ ፋኖ አመራሮች ወደ አንድነት መምጣታቸውን ተከትሎ በብልጽግናው መንደር ከባድ ጭንቀት መፈጠሩ ተሰምቷል። በመላው አማራ ክልል የሚገኙ የፋኖ አመራሮች ከጥቃቅን አለመግባባቶች ወጥተው ወደ አንድነት መምጣታቸውን ለመላው የአማራ ሕዝብ ያበሰሩ ሲሆን ከቀን 10/07/2017 ዓ.ም ጀምሮ በመላው አማራ ክልል ዘመቻ አንድነት መታወጁ ተረጋግጧል። ይህንም ተከትሎ የአማራ ፋኖ በአራቱም አቅጣጫዎች በወሎ፣ በሸዋ፣ በጎጃም፣ በጎንደር በአገዛዙ ሰራዊት ላይ በወሰደው እርምጃ የአገዛዙ ሰራዊት እስትንፋሱ እየተቋረጠ ይገኛል። ዛሬ ከሌሊቱ 10 ሰዓት ጀምሮ በተደረገው ትንቅንቅ በአለም በር፣ በጋሳይ፣ በአንበሳሜ፣ በወለታ፣ በአዲስ ዘመን እንዲሁም በጎጃም፣ በወሎ በሁሉም አቅጣጫዎች የአገዛዙ ሰራዊት እንደ ቅጠል ሲረግፍ ውሏል። ከተጀመረ 20 ወራትን ያስቆጠረው የአማራ ፋኖ የህልውና ትግል ዓለም አቀፍ ሚዲያዎች ጭምር እየዘገቡት እንደሚገኙ የተገለጸ ሲሆን የአገዛዙ ሰራዊትም ከዚህ በኋላ ለተወሰኑ ሆዳደር ባለስልጣናት ስልጣን ማስጠበቂያ አንሆንም፣ እየወጋን ያለነው ህዝብን ነው። አገዛዙ ወደ ራሱ መመልከት አለበት። እኛም እናት፣ አባት፣ እህት፣ ወንድም፣ ቤተሰብ አለን። ወልደን መሳም እንፈልጋለን። በከንቱ መሞት በቃን እያለ እጁን እየሰጠ እየተማረከ ህይወቱን እያተረፈ ይገኛል። ይህንን መራራ እውነት መቀበል ያቃታቸው የብልጽግና ባለስልጣናት ከጠቅላዩ እስከ አቀባዩ ድረስ ከባድ ጭንቀት ውስጥ መውደቃቸው የተገለጸ ሲሆን እርስ በርስ በሐሳብ እየተከፋፈሉና ከፊሎቹ ባለስልጣናትም ከፋኖ አመራሮች ጋር ሳይቀር መረጃ እንደሚለዋወጡ ተገልጿል። ይህንንም እውነት ለመደበቅ ጠቅላይ ሚኒስትሩ በድብቅ ወደ ባህር ዳር ተጉዘው ለካሜራ እይታ ያክል ሳይክል ከነዱ በኋላ ባደረጉት የተለመደ የማጭበርበርና ጸብ አጫሪ ንግግራቸው ከዚህ በኋላ ፈተናው አልፏል ሲሉ መናገራቸው ስጋታቸውንና ጭንቀታቸውን በጋድ ያሳዩበት፣ የመንግስታቸውን መፍረክረክ ያንጸባረቁበት፣ ለስልጣን ያላቸውን ስግብግብነት ያሳዩበት ነው ተብሏል። ይህ በእንዲህ እንዳለ በመንግስት ላይ ጠንከር ያለ አስተያየት በመስጠት የሚታወቁት የምክር ቤቱ አባል ዶክተር ደሳለኝ ጫኔ ብልጽግና ስለ ሀገራዊ ጉዳዮች አልሰማም፣ አላይም፣ አልናገርም ካለ ሰነባብቷል። ብልጽግና የሚታየው ጦርነት፣ የሚሰማው የቄስ ሞገሲዎችን ከንቱ ውዳሴ ነው። ከተናገረም ወይ ደረቅ ፕሮፓጋንዳ ወይም ነጭ ውሸት ነው ሲሉ ዛሬ እየተካሄደ በሚገኘው የህዝብ ተወካዮች ምክር ቤት ስብሰባ ላይ መናገራቸው የብልጽግናን አሁናዊ አቋም ያሳየ ነው ተብሏል። ይህ በእንዲህ እንዳለ እስራኤል ከሐማስ ጋር የገባችው የተኩስ አቁም ስምምነት ማብቃቱን ተከትሎ የ430 ፍልስጤማውያን ህይወት የተቀጠፈበት የድሮን ጥቃት ከፈጸመች በኋላ እግረኛ ጦሯን ወደ ጋዛ ሰርጥ መላኳ ተገልጿል። ይህንም ተከትሎ በተኩስ አቁም ስምምነቱ መሰረት ወደ ቀያቸው ተመልሰው ይኖሩ የነበሩ ፍልስጤማውያን ዜጎች በድጋሚ ከፍርስራሽ ቀያቸው ለቀው እንዲወጡ ከእስራኤል መንግስት በደረሳቸው ከባድ ማስጠንቀቂያ መሰረት በድጋሚ ጭንቀት ውስጥ መግባታቸውን ዓለም አቀፍ ሚዲያዎች ዘግበዋል። ይህ በእንዲህ እንዳለ አዲስ ተመራጩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፊታቸውን ከአውሮፓ ህብረት ማዞራቸውን ተከትሎ አሜሪካ ወታደራዊ ድጋፏን ልትቀንስ ትችላለች በሚል ስጋት የአውሮፓ ሀገራት በመከላከያው ዘርፍ የራሳቸውን ግልጽ አቋም መያዛቸው ተገልጿል። የትራምፕና የፑቲን አዲስ ጋብቻ ያልተዋጠላቸው አውሮፓ ሀገራት ከመቼውም ጊዜ በበለጠ ችግሮችን መቋቋም የሚችል የመከላከያ አቅም ለመገንባት የተስማሙ ሲሆን ሩሲያን መቼም አናምናትም ማለታቸውንም የዓለም የዜና አውታሮች ዘግበዋል።